ሩሲያ የጥቁር ባህር መዳረሻ በሆነችው በዩክሬን ወደብ ላይ የሰው አልባ አውሮፕላኖች ጥቃት ሰነዘረች። ሩሲያ ለዩክሬን የጥቁር ባህር መዳረሻ በሆነችው ማይኮላቭ ወደብ ላይ ከባድ ጥቃት የሰነዘረች ሲሆን የዩክሬን ባለሥልጣናት በጦርነቱ በከተማዋ ላይ የደረሰው ትልቁ ሰው አልባ ጥቃት ነው ሲሉ ተደምጠዋል። ይህ በእንዲህ እንዳለ ዩናይትድ ስቴትስ ማክሰኞ ዕለት ከዩክሬንና ከሩሲያ ጋር በጥቁር ባህር ላይ የምታደርገውን ጥቃትና የኃይል ኢላማዎችን ለማስቆም የተለያዩ ስምምነቶችን ደርሳለች። ነገር ግን ስምምነቱ መቼና እንዴት ተግባራዊ እንደሚሆን አልተጠቀሰም። የማይኮላቭ ከተማ ከንቲባ ትናንት በከተማዋ የአደጋ ጊዜ የመብራት መቆራረጥ መከሰቱን የገለጹ ሲሆን የክልሉ ርዕሰ መስተዳድር በክልሉ በአንድ ሌሊት 7 ሰው አልባ አውሮፕላኖች መውደማቸውን ተናግረዋል። የኤሌክትሪክ መቆራረጡ ለጥንቃቄ ይሁን ወይም በሌሊት በማይኮላቭ ላይ በደረሰ ጥቃት ምክንያት ወዲያውኑ አልታወቀም። ሩሲያ በማዕከላዊ የዩክሬን ኪየቭ ላይ ጥቃት ማድረስ፣ እሳት በማቀጣጠልና በህንፃዎች ላይ ጉዳት ማድረስ ችላለች፣ ነገር ግን ምንም አይነት የሰው ሞት አልደረሰም ሲሉ የከተማዋ ወታደራዊ አስተዳደር ኃላፊ ተናግረዋል። የዩክሬን ጦር የአየር መከላከያ ክፍሎች ሩሲያ ከተጠቀመችው 117 ሰው አልባ አውሮፕላኖች ውስጥ 56ቱን በአንድ ሌሊት ማስወገዱን አስታውቀዋል። የዩክሬን ጦር በኤሌክትሪካዊ ጦር በመጠቀም ወደ ሌላ አቅጣጫ 48 ሰው አልባ አውሮፕላኖችን መጥለፉን ገልጸዋል። የወታደራዊ አስተዳደር ኃላፊ አሌክሳንደር ቬልኩል በቴሌግራም የመልእክት መላኪያ መተግበሪያ ላይ በጦርነቱ በከተማዋ ላይ ያደረሰው ትልቁ የሰው አልባ አውሮፕላኖች ጥቃት መሆኑን በማንሳት ወራሪዎች ሰላምን አይፈልጉም ሲሉ ተደምጠዋል።